ካሁን በኋላ ይሄ ጦርነት ከተጀመረ እባካችሁ ምርኮኞች አትላኩብን ሁለተኛ አሁን 4 ኪሎ በሙሉ የሞላው ምርኮኛ ኢሳያስ አፈወርቂ ማወቅ ያለበት ፕሬዝዳንቱ ከወያኔ ጋር እንደ ጨውቃ ስትመላለሱ ገንዘብ እንደጠፋ ስትቀያየሩ እነዚህ እንስሳዎች አእምሮ ስለሌላቸው ነው ግማሹ በቅዘን ይያዛል ግማሹ አቅጣጫ ጠፍቶት ይያዛል ግማሹ ተደብቆ ተኝቶ ይያዛል የምርኮኛ ማል እኮ ነው ዓለምሸት ደግፌ ምርኮኛ ነው ፋጫ ደበሌ ምርኮኛ ነው ብርሃኑ ጁላ ምርኮኛ ነው አባ ዱላ ገመዳ ምርኮኛ ነው ኩማ ደመቅሳ ምርኮኛ ነው የዓለም አቀፍ ሕግ አለ አንድ ጦር ነው ሰራዊት አባል በአንድ እጅ ወድቆ ምህረት ከደረገለት በኋላ ተመልሶ መጣው ጋር የሚል የዓለም አቀፍ ነገር አለ ኦኬ አንድ ምህረት ያገኘው ተመልሶ አይመጣም የሚለው በእነሱ በኩል የዓለም አቀፍ እንትን ተጠያቂነት አይኖርብንም ሞራል እንትን የሚለው ነገር ላይ ቁጭ እንደው